ገንዘባቸውን ለሚጠይቁ የባንክ ደንበኞች በፍጥነት ምላሽ ለማይሰጡ ባንኮች ጥብቅ እርምጃ እንደሚወሰድ ተገለጸ። ከሳምንታት በፊት ያረፉት የቀድሞው የዛምቢያ ፕሬዝዳንት ኤድጋር ሉንጉ ከፍርድ ቤት በመጣ እግድ የቀብር ስነ ስርዓታቸው ሊፈጸም አልቻለም። ሟች የቀድሞው ፕሬዝዳንት ካሁኑ የዛምቢያ ፕሬዝዳንት ሀኪንዴ ሂቺሌማ ጋር ያላቸው የከረረ ጠብ ሞት እንኳን ሊቋጨው አልቻለም ሲል ቢቢሲ በዘገባው ተመልክቶታል። ጤና ይስጥልን። ከላይፍ ሚዲያ ያስተዋወቅናችሁ መረጃዎች ልናቀርብላችሁ ነው። ላይፍ ሚዲያ ለኑሮና ህይወታችሁ ጠቃሚ የሆኑ መረጃዎችን ያቀርባል። ላይክ፣ ሼር እና ሰብስክራይብ በማድረግ መረጃው ብዙዎች ጋር እንዲደርሱ እንድታደርጉም እንጠይቃለን። ገንዘባቸውን ማውጣት ለሚጠይቁ ደንበኞች ቅድሚያ ሰጥተው በፍጥነት ምላሽ የማይሰጡ ባንኮች ላይ ጥብቅ እርምጃ እንደሚወስድ የኢትዮጵያ ብሔራዊ ባንክ ማሳወቁን ሪፖርተር ዘግቧል። የብሔራዊ ባንክ ገዢ አቶ ማሞ ምህረቱ የ2017 በጀት ዓመት የ11 ወራት የስራ አፈጻጸም ሪፖርታቸውን አርብ ሰኔ 20 ቀን 2017 ዓ.ም ለህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ባንኮች ደንበኞቻቸው ያስቀመጡትን ገንዘብ በጠየቁ ጊዜ በፍጥነት መስጠት የማይችሉት ለምን እንደሆነ እንዲያብራሩ ተጠይቀዋል። አቶ ማሞ በሰጡት ምላሽ ችግሩ ብሔራዊ ባንክ በባንኮች ላይ በጣለው የብድር እቀባ ምክንያት የተፈጠረ አለመሆኑን እንዲያውም በብሔራዊ ባንክ እይታ በባንክ ስርዓት ውስጥ የጥሬ ገንዘብ ችግር እንደሌለ ገልጸዋል። ነገር ግን በአንዳንድ ባንኮች የሚከተሉት ተገቢ ያልሆነ አሰራር ችግሩ መስተዋሉን የጠቆሙት አቶ ማሞ ባንኮች የደንበኞቻቸውን ጥያቄ መመለስ እንጂ የአስቀማጮችን ገንዘብ በማበደር ትርፍ ለማትረፍ ቅድሚያ ሰጥተው መስራት እንደሌለባቸው አስገንዝበዋል። ብሔራዊ ባንክ ችግሩ የተስተዋለባቸውን ባንኮች አንድ በአንድ በመጥራት እያስጠነቀቀ መሆኑን የገለጹት አቶ ማሞ ይህንንም ተከትሎ ችግሩ እየተፈታ መሆኑን ተናግረዋል። በዚህ አጋጣሚም ለህዝቡ ጥሪ ማቅረብ እፈልጋለሁ ያሉት አቶ ማሞ እንዲህ ያለ ችግር የገጠመው ደንበኛ ካለ ወዲያውኑ ለብሔራዊ ባንክ እንዲያሳውቅ አሳስባለሁ ብለዋል። ይህ ጉዳይ ብሔራዊ ባንክ በተከተለው ጥብቅ የገንዘብ ፖሊሲ ምክንያት የተፈጠረ ባለመሆኑም ባንኩ እየተገበረ ያለውን ጥብቅ የገንዘብ ፖሊሲ በሚቀጥለው ዓመትም በማስቀጠል በ2018 በጀት ዓመት የዋጋ ንረትን ወደ ነጠላ አሃዝ ለማውረድ የያዘውን ግብ ለማሳካት እንደሚሰራ አስረግጠው ተናግረዋል ብሏል ሪፖርተር። አቶ ማሞ አክሎም ተግባራዊ እየተደረገ ባለው የማክሮ ኢኮኖሚ ሪፎርም ብሔራዊ ባንክ ከመንግስት ጋር ያለው ግንኙነት በህግ እንዲገደብ መደረጉን ገልጸዋል። በዚህም መሰረት መንግስት ከብሔራዊ ባንክ መበደር የሚችለው በህግ በተቀመጠው የተገደበ ሁኔታ ቢሆንም በዘንድሮ በጀት ዓመት መንግስት ከኢትዮጵያ ብሔራዊ ባንክ አንድም ሳንቲም ሳይበደር ማጠናቀቁን አስረድተዋል። የማክሮ ኢኮኖሚ ሪፎርሙ ትግበራ ካስገኛቸው ውጤቶች መካከል አንዱ የሀገሪቱ የውጭ ዕዳ የመክፈል አቅም መሻሻሉን እንደሆነ የጠቀሱት አቶ ማሞ ሀገሪቱ ካለባት የውጭ ዕዳ ውስጥ 8.5 ቢሊዮን ዶላር የሚሆነው የመክፈያ ጊዜ እንዲሸጋሸግ የማድረግ ስራ የተወሰኑ ቀሪ ጉዳዮች ቢኖሩትም ከሞላ ጎደል ተጠናቋል ብለዋል። ይህ ስራ የሚመራው በገንዘብ ሚኒስቴር ቢሆንም ብሔራዊ ባንክም እንደሚመለከት የተናገሩት አቶ ማሞ ምህረቱ ከአጠቃላይ የውጭ ዕዳ ውስጥ 8.5 ቢሊዮን ዶላር የሚሆነው ብድር መክፈያ ጊዜ በ14 ዓመታት እንዲራዘም ወይም እንዲሸጋሸግ ከአበዳሪ ሀገሮች የጋራ ኮሚቴ ጋር ስምምነት ላይ መደረሱን ገልጸዋል። ቀሪው ስራ ከእያንዳንዱ አበዳሪ ሀገር ጋር ተጨማሪ የመግባቢያ ስምምነት መፈራረም መሆኑንም አስረድተዋል። ከውጭ አበዳሪ ሀገሮች በተጨማሪም ከውጭ የግል አበዳሪዎች ፕራይቬት ክሬዲተርስ ጋር ተመሳሳይ ድርድር እየተደረገ መሆኑን ጠቁመዋል። በያዝነው ሳምንት ከሚጠበቀው 750 ሚሊዮን ዶላር ውስጥ 500 ሚሊዮን ዶላር ከዓለም ባንክ የሚገኝ መሆኑን ቀሪው 260 ሚሊዮን ዶላር ደግሞ ከአይኤምኤፍ እንደሚገኝ ገልጸዋል። ይህም በሚቀጥለው ዓመት የሚኖረውን የውጭ ምንዛሪ አቅርቦት የበለጠ እንደሚያሻሽለው አስረድተዋል። ሁለቱ ተቋማት በጥቅሉ 750 ሚሊዮን ዶላር ብድር እንደሚለቁ ያስታወቁት አቶ ማሞ ይህም የብሔራዊ ባንክ የውጭ ምንዛሪ ክምችትን የበለጠ እንደሚያጠናክረው ገልጸዋል። ከሳምንታት በፊት ያረፉት የዛምቢያው የቀድሞው ፕሬዝዳንት ኤድጋር ሉንጉ የቀብር ስነ ስርዓታቸው የት ይፈጸም የሚለው አወዛጋቢ ሆኗል። ከአሁኑ ፕሬዝዳንት ሀኪንዴ ሂቺሌማ ጋር የከረረ ጸብ የነበራቸው የቀድሞው ፕሬዝዳንት ሉንጉ ቀብሬ ላይ እንዳይገኝ ብለው ተናዘው ነው የሞቱት። የሁለቱ ፕሬዝዳንቶች ጸብ ሞት እንኳን ሊቋጨው አልቻለም በሚል መነጋገሪያ የሆነ ነው። ሉንጉ ከመሞታቸው በፊት አስክሬን ያጠገብ ፕሬዝዳንት ሂቺሌማ ዝር እንዳይል ያሏቸው ቤተሰቦቻቸውም ያንኑ
የመጨረሻ ቃላቸውን እናከብራለን አሉ። የአገር መሪዎች ሲያልፉ እንደሚደረግላቸው ክብሩን በጠበቀ ስነ ስርዓት ለመቅበር የአሁኑ መንግስት ያሰበው ቅድም ሳንካ ሆኖበታል። በአገሪቱ ውስጥ ይህን ያህል አሳዛኝ መቃቃር እንዴት ሊፈጠር ቻለ የሚል ጥያቄም ዛምቢያውያን እንዲያነሱ አድርጓል። ዛምቢያን ከአውሮፓውያኑ 2015 ጀምሮ ለ6 ዓመታት ያስተዳደሩት የ68 ዓመቱ የኤድጋር ሉንጉ ብሔራዊ ቀብር ስነ ስርዓት መፈጸም የነበረበት ባለፈው እሁድ የነበረ ቢሆንም በተነሳው ውዝግብ ሊሰረዝ ችሏል። ሆኖም ከዚያ በፊት የቀብራቸው ሁኔታ አወዛጋቢ ሊሆን እንደሚችል አስቀድመው የታዩ ፍንጮች ነበሩ። ሉንጉ ማለፋቸውን ግንቦት 28 2017 ልጃቸው ታሲላ ሉንጉ በገለጸችበት ወቅት አባቷ በደቡብ አፍሪካ በሚገኝ ሆስፒታል ክብራቸው ተጠብቆ ሲታከሙ ከቆዩ በኋላ መሞታቸውን እንባዋን እየታገለች በፌስቡክ ላይ ተናገረች። 1 ደቂቃ በፈጀ ንግግሯም በዚህ የሐዘን ወቅት ፕሬዝዳንት ሉንጉ አገራቸውን ባገለገሉበት ወቅት ዘመን የማይሽረው መገለጫቸው የአንድ ዛምቢያ አንድ ሀገር መንፈስ እንዲሰፍን እንጠይቃለን የሚል መልእክትም አስተላለፈች። ሐዘን ሰዎችን የማሰባሰቢያ ባህላዊ ሁነት ከመሆኑ አንጻር ልጃቸው የአንድነትን አስፈላጊነት ማጉላቷ አንድ ችግር እንዳለ ማሳያም ነበረ። ሞታቸው አስቀድሞ በማህበራዊ ሚዲያ ሲነገር የነበረ ሲሆን የልጃቸው የፌስቡክ ፖስት ሁኔታውን አረጋገጠ። ከዚያም የኬንያን ፕሬዝዳንት ጨምሮ የሐዘን መግለጫዎች ይወጡ ጀመር። ሆኖም የአሁኑ ፕሬዝዳንት ሃኪንዴ ሂቺሌማ ዝምታን መረጡ። የተለያዩ መገናኛ ብዙሃን የቀድሞውን መሪ ሞት ሲዘግቡ የዛምቢያ ብሔራዊ ብሮድካስቲንግ ኮርፖሬሽን ስለ ህልፈታቸው ምንም አይነት ዘገባ ሳይሰራ ቀረ። ልጃቸው ሞታቸውን ከተናገረች ከ3 ሰዓታት በኋላ የዛምቢያ ፕሬዝዳንት ዝምታቸውን ሰብረው የዛምቢያዊነታችን መገለጫ የሆኑት የሰላም፣ የክብርና የአንድነት እሴቶችን እንጠብቅ ሲሉ በጋራ የንቁም ጥሪ ያቀረቡ። የዛምቢያ የማስታወቂያ ሚኒስትር የፕሬዝዳንቱ የሐዘን መግለጫ መዘግየትን አጣጥለው ከዚህ ቀደም በነበረው አሰራር ህልፈተ ህይወታቸውን ማወጅ የፕሬዝዳንቱ ሚና አይደለም ሲሉ ተከላክለዋል። ሃኪንዴ ሂቺሌማ የፕሬዝዳንትነቱን መንበር የተቆጣጠሩት በ6ኛው የምርጫ ሙከራቸው በአውሮፓውያኑ 2021 በተደረገ ምርጫ ሉንጉን አሸንፈው ነው። ሁለቱ ፕሬዝዳንቶች በ3 ሀገራዊ ምርጫዎች ተፎካክረዋል። ሆኖም በሁለቱ መሪዎች መካከል የሰፈነው ጥላቻ ከፉክክርም ያለፈ ነው። ለዚህ ሁሉ ቁልፉ ነገር የአሁኑ ፕሬዝዳንት በአውሮፓውያኑ 2017 ከ100 ቀናት በላይ በእስር ማሳለፋቸው ነው። በወቅቱ የተቃዋሚ ፓርቲ መሪ የነበሩት ሂቺሌማ በአገር ክህደት ወንጀል ተከሰው ከ3 ወራት በላይ ፍርድ ሲጠባበቁ ነበር። የዚያ ወቅት ተቃዋሚ የአሁኑ ፕሬዝዳንት የተከሰሱትም አጃቢዎቻቸው የነበሩ ሞተር ሳይክሎች ለፕሬዝዳንት ሉንጉ ቅድሚያ ባለመስጠት የፕሬዝዳንቱን ሕይወት አደጋ ላይ ጥለዋል በሚል ነው። ክሳቸው የተቋረጠው የኮመንዌልዝ ዋና ጸሐፊ ጣልቃ መግባታቸውን ተከትሎ ነው። ሂቺሌማ በወቅቱ ያለ መብራት፣ ውሃ፣ መጸዳጃ ቤት በአሰቃቂና ኢሰብአዊ በሆነ ሁኔታ ብቻቸውን ታስረው እንደነበር ለቢቢሲ ገልጸዋል። ፕሬዝዳንት ሉንጉንም ለዚህ ተጠያቂ አድርገው ነበር። ይህ እስር ለሂቺሌማ የመጀመሪያቸው አልነበረም። ተቃዋሚው 17 ጊዜ ያህል ታስረዋል። የፓርቲያቸው ዩናይትድ ፓርቲ ፎር ናሽናል ዴቨሎፕመንት አባላት በገዢው ፓርቲ ደጋፊዎች ወከባ ደርሶባቸዋል። ሂቺሌማ በአውሮፓውያኑ 2021 ምርጫ ማሸነፋቸውን ተከትሎ የተደጋጋሚ እስራቸው መቋጫ ሆነ። በሙስና ክሶች እንዲሁም ጸረ ዲሞክራሲያዊ አስተዳደር የሚወነጀሉት ሉንጉ በምርጫ ከተሸነፉ በኋላ ከፖለቲካ ጡረታ አውጥቻለሁ አሉ። ሆኖም በፕሬዝዳንት ሂቺሌማ የአስተዳደር ዘመን ያለው የኑሮ ውድነትና ምጣኔ ሀብት ፈተና በር የከፈተላቸው የቀድሞ ፕሬዝዳንት ወደ ፖለቲካ እንደሚመለሱ ከ2 ዓመት በፊት አስታወቁ። ሉንጉ ይህንን ማሳወቃቸውን ተከትሎ ብዙም ሳይቆይ የጡረታ ጥቅማ ጥቅሞቻቸውና ልዩ መብቶቻቸው በመንግስት እንዲነፈጉ ተደረገ። ከዚህም በተጨማሪ የቀድሞ ፕሬዝዳንት በፖሊስ መዋከብ እየደረሰባቸው እንደሆነ ቅሬታ አቅርበዋል። በአንድ ወቅትም በቁም እስር ላይ እንደሆኑ ገልጸው ነበረ። ከ2 ዓመታት በፊት የቀድሞ ፕሬዝዳንት ከአደባባይ ሩጫ እንዲታቀቡ ፖሊስ ፖለቲካዊ ዘመቻ በሚል አካላዊ እንቅስቃሴ እንዳያደርጉም ታግደው ነበር። በተጨማሪም በውጭ ሀገር ጉባኤ እንዳይሳተፉ እንዲሁም ለሕክምና ከሀገር እንዳይወጡ መከልከላቸውን ከዚህ ቀደም ከቢቢሲ ጋር ባደረጉት ቆይታ ገልጸዋል። የማስታወቂያ ሚኒስትሩ በበኩላቸው የሉንጉ እንቅስቃሴ ታግዶ ነበር የሚባለውን ውድቅ አድርገዋል። ሚኒስትሩ እንዳሉት ፕሬዝዳንት ሂቺሌማ ተቃዋሚ በነበሩበት ወቅት አያያዛቸው አግባብ ያልነበረ ቢሆንም እሳቸው ግን በሉንጉ ላይ ተመሳሳይ ነገር አልፈጽምም በሚል ቁርጥ ውሳኔ ነበራቸው ይላሉ። ሚኒስትሩ ይህንን ቢሉም የፕሬዝዳንቱ የጸረ ሙስና ዘመቻ ከቀድሞ ገዢ ፓርቲ ጋር ቅርበት የነበራቸውና የሉንጉ ቤተሰብ ላይ አነጣጥሯል ተብሎ ይወቀሳል። የሉንጉ ባለቤት ክስ ተመስርቶባቸው ንብረታቸውን አጥተዋል። እንዲሁም ታሲላን ጨምሮ የሉንጉ ልጆች ተመሳሳይ ዕጣ ፈንታ ገጥሟቸዋል። ሁሉም ምንም አይነት ጥፋት አላጠፋንም ይላሉ። ከዚያም በዘንድሮ ዓመት የአገሪቱ ህገ መንግስታዊ ፍርድ ቤት ሉንጉ ህጉ የሚፈቅድላቸውን 2 የስልጣን ዘመን ስላገለገሉ ለፕሬዝዳንትነት መወዳደር አይችሉም ሲል ከልክሏቸዋል። የቀድሞ የአገሪቱ መሪ በዚህ ሁሉ ከፍተኛ ቁጣ እንዳደረባቸው ተነግሯል። በሁለቱ
ሰዎች ወይም በሁለቱ መሪዎች መካከል ምንም አይነት ፍቅር አልነበረም። ሉንጉ እንደሚሉት በህይወት እያለሁ ምንም ያልመሰልኳቸው፣ በሞትኩ ጊዜ እንዲያስመስሉ አልፈልግም የሚል አመለካከት ነበራቸው ሲሉ የቤተሰቡ ጠበቃ ማኬቤ ዙሉ ገልጸዋል። ሉንጉ በመጨረሻም ለሕክምና ጥር ወር ላይ ወደ ደቡብ አፍሪካ ያቀኑ ሲሆን ዶክተሮቹ በርካታ ምርመራ ካደረጉላቸው በኋላ ቀደም ብለው ቢመጡ ኖሮ ሕክምናቸው የበለጠ የመሳካት እድል ይኖረዋል ተብለው እንደተነገራቸው ጠበቃቸው ያስረዳሉ። የቀድሞው ፕሬዝዳንት ህመማቸው ምን እንደሆነ አልተገለጸም። ሉንጉ ፕሬዝዳንቱ ቀብሬ ላይ እንዲገኝ አልፈልግም ያሉት በከፊል ጉዟቸው ታግዶ ሕክምናቸው በመከልከሉ እንደሆነ ይነገራል። ሉንጉ በደቡብ አፍሪካ ሕክምና እንዳያደርጉ ጉዟቸው ተከልክሏል የሚለውን መንግስት ውድቅ አድርጓል። የሉንጉን ሞት ተከትሎ ቤተሰቡ የቀብር ስነ ስርዓቱን የመምራት ፍላጎት ቢኖራቸውም የዛምቢያ ባለስልጣናት ይህንን የመቆጣጠር ፍላጎት አላቸው። ምንም እንኳ መጥፎ ስሜት ቢሰፍንም መግባባት ላይ ተደርሶ ባለፈው ሳምንት መጨረሻ ብሔራዊ የቀብር ስነ ስርዓት ለማዘጋጀት እቅድ ተይዞ ነበር። ነገር ግን መንግስት ያቀደው የቀብር ስነ ስርዓት ላይ የፕሬዝዳንቱ ተሳትፎ የላቀ መሆኑን የሚያሳይ ፕሮግራም መውጣቱን ተከትሎ የሉንጉ ቤተሰብ አልቀበልም አለ። በዚህ የተነሳ በዛምቢያ የተያዘው የቀብር ስነ ስርዓት እንዲሰረዝ እንዲሁም ብሔራዊ የሐዘን ጊዜውም ለአጭር ጊዜ እንዲሆን ተደረገ። የሉንጉ የቀብር ስነ ስርዓት በደቡብ አፍሪካ ሊፈጸም ሲሆን ፕሬዝዳንት ሂቺሌማም የሚታደሙ አይመስልም። ዛምቢያውያንም የቀድሞ ፕሬዝዳንታቸውን አይቀብሩም። በዚሁ መሰረት ቀብሩ በደቡብ አፍሪካ ሊካሄድ የጸሎት ስነ ስርዓት ከተካሄደ በኋላ የዛምቢያ መንግስት ለደቡብ አፍሪካ ፍርድ ቤት ባቀረበው አቤቱታ ምክንያት የሉንጉ ቀብር ተሰርዟል። መንግስታዊ የቀብር ስነ ስርዓት ማካሄድ የፈለገው የዛምቢያ መንግስት በመጪው አርብ የውሳኔ ሀሳብ ለፕሪቶሪያ ፍርድ ቤት እንዲያቀርብ፣ ከሳምንት በኋላ ደግሞ የሟቹ ፕሬዝዳንት ቤተሰቦች ምላሽ እንደሚሰጡ ይጠበቃል። በዚህም ቀብሩ እስከ ነሐሴ መጀመሪያ ድረስ ሊዘገይ ይችላል ሲል የዘገበው ቢቢሲ ነው። ከላይፍ ሚዲያ ለዕለቱ የያዝናቸው መረጃዎች እነዚህ ነበሩ። ማንኛውም አስተያየትና ጥያቄዎቻችሁን በኮሜንት መስጫው ስር አስቀምጡልን። ሰብስክራይብ፣ ላይክ እና ሼር አድርጉ። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑ።